በደም የተጨማለቀ ሱሪ የለበሰች 4 ዓመት ህጻን ልጅ በሬን አንኳኳች። እኔም በሩን ከፈትኩላት። እሷም እባክሽ ምግብ ስጪኝ በጣም እርቦኛል ብላ ጠረጴዛ ላይ የተደረደረውን ምግብ ስታይ አይኗ በደስታ ተሞላ። እኔም ቤተሰቦችሽ የት አሉ ብዬ ጠየቅኳት። እናቴን አምልጫት ነው የመጣሁት እንዳመለጥኳትም ታውቃለች እባክሽን እያለች እየሮጠች ወደ ውስጥ ገብታ ጠረጴዛ ላይ የተቀመጠው ምግብ ለቀናቶች እህል ቀምሳ እንደማታቁላ መብላት ጀመረች። ባለቤቴ በሩን ዘጋ፣ መስኮቶቹን መጋረጆቹን ጋረደ። በፍርሃት እያየችኝ እባክሽ ለፖሊስ እንዳትደውይ አባቴ ፖሊስ ነው ያገኘኛል አለችኝ። እኔም ወደሷ ጠጋ ብዬ አይዞሽ እዚህ ደህንነትሽ የተጠበቀ ነው አታስቢ አልኳት። ከ5 ደቂቃ በኋላ መስኮቱ ላይ መብራት ጀመረ። አንዲት ሴት ወደ ቤታችን መታ በሩን ማንኳኳት ጀመረች። እኔም ልጅቷን ወደ ጓዳ አስገብቼ ደበቅኳት። ባለቤቴም በሩን ከፈተላት። እኛም ከግድግዳ ጀርባ ሆነን ማዳመጥ ጀመርን። ማንም የለም እዚህ ማንንም አላየሁም አላት። እሺ ብላ ሴትዮዋም በሩን ዘግታ ሄደች። ልጅቷም እጄ ላይ እንዳለች እንቅልፍ ወሰዳት። እኔም እንግዳ ማረፊያ አስተኛኋት። በቀጣይ ቀን ስመለከት ግን ክፍሉ ባዶ ነበረ። በሚገርም ሁኔታ የወርቅ ቦክሶቼ፣ የባለቤቴም ካዝና፣ ላፕቶፓችን፣ ቦርሳችን ሁሉም ነገር ተዘርፎ ነበረ። በሩን ክፍቱን ተትቶ ተሄዷል። እየሮጥን ወደ ካሜራ ሄድን። ካሜራውንም ስንመለከት ልጅቷ ነበረች። እናቴ ብላ ያሰበቻትን ሴት በሌሊት ተነስታው ያስገባቻል። ከዛም በኋላ ነው ሁለቱም በጋራ ሆኖ የሰራው። ዘርፎም ሲጨርሱ በካሜራው ላይ ፈገግ ሲሉ ይታያሉ።